ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ውድ የእሙዬ ቻናል ተከታታዮች ዛሬ አንድ ነገር ላሳያችሁ ነው ስራ ቦታ ነኝ ዳም ሳይት ላይ ይባላል ይሄ ዳም አካባቢ ያለው ቦታ ነውና ይሄንን አይታችሁ ያለውን ነገር ኮሜንት አስተያየታችሁን እንድትሰጡኝ ነው ጧታችሁ እንዴት ነው እኛ ጧታችንን በስራ ጀምረናል በጣም ያምራል የምወደውና በጣም በቃ እውነቴን ነው የምላችሁ በጣም የምወደው ቦታ በመስራቴ እዚህ ቦታ ላይ በጣም ደስታና ክብር የሚሰማኝ ቦታ ስለሆነ እስኪ የተወሰነ ነገር ላሳያችሁ ብዬ ነው የኔ ምርጦች እስኪ ተከታተሉኝ ታያችኋል የኔ ምርጦች ይኸውላችሁ ምን አይነት ስራ እየተሰራ እንደሆነ በኢትዮጵያ በሀገራችን ላይ ከፍተኛ የሆነ ኤሌክትሪክ ችግር አለና ከአባይ ቀጥሎ ይህንን ችግር ለመፍታት በጣም ይቅርታ እንግዲህ ጠዋት ነው ደክሞኛልና ብንተባተብም እንዳትፈርዱብኝና ችግራችንን ለመቅረፍና ለመፍታት መንግስታችን ከፍተኛ የሆነ ባጀት መድቦ የሆነ ከፍተኛ የሆነ ስራ እየሰራን ነው በቃ እኛ ኢትዮጵያውያን አሻራችንን እንዴት ማኖር አለብን የሚለውን ነገር ለሀገራችን እንዴት መልፋት መስራት አለብን የሚለውን ነገር አጽንኦት እንድትሰጡ ትፈልጋለሁ እውነት ምን እየተሰራ ነው ሀገራችን ላይ ያለውስ ነገር ምንድነው ለምትሉት መንግስታችን ይኸውላችሁ ብዙ መከራ ብዙ ችግር መሃል ሆነን ይሄንን ነገር እንዴት አድርገን እንቋቋማለን በሚል ህዝቦቻችን ጋር አንድ በመሆን ይኸውላችሁ የሚገርም ስራ ማለት ነው ያው ሰው ይሰራው ይመስላል እንደዚህ አይነት ኤሪያ ላይ እልም ያለ በረሃ ቦታን ሰንጥቆ እንደዚህ መስራት የሚችሉ ጀግና የሆኑ ኢትዮጵያውያኖች እንዳለን እንዳትረሱ እንዳዘነጉ እናንተም ደግሞ ባላችሁበት ቦታ ሁሉ በመትችሉት ነገር ለሀገራችሁ አስተዋጽኦ እንደምታደርጉ ተስፋ አደርጋለሁ እውነት ስለዚህ ያለንን ክፉ ሀሳብ ክፉ ነገር ሁሉ ትተን ምን መስራት እንዳለብን ብናስብ ሀገራችን ላይስ ምን እየተሰራ ነው የሚለውን ነገር ብናይ ወደ ሰላም እንመለሳለን ብዬ ተስፋ አደርጋለሁና ባለንበት ሁሉ እግዚአብሔር አምላክ ሰላማችንን አብዝቶ ለሀገራችን ለህዝባችን ሰላማችንን ሰጥቶ ወደ ልማት እንዲመልሰን የዘውትር ጸሎቴና ምኞቴ ነው እውነት በጣም ማለት ነው እዚህ ቦታ ላይ ያሉትን የሥራ ሰዎች ብታዩ በቃ ይሄም አለ የሚያስብል ነገር ነው ይሄንም ያህል ነገር የሚሰሩትን ህዝብ በሰላምና በፍቅር ይዘንና ተንከባክበን እንዴት ማኖር አለብን ነበር ማለት ያለብንና እባካችሁ ወደ ሰላም ወደ ፍቅር ወደ ማንነታችን እንመለስ ኢትዮጵያውያን ሁሉ ጀግና ነን እውነት ጀግና ነን ምክንያቱም ብዙ መከራና ብዙ ችግርን አልፈን ታሪክ መስራት እንችላለንና እባካችሁ ለጥሩ ነገር ለስራ ለመልካም ነገር እንነሳ ነው ማለት ነው ይታያችኋል ይሄ ዳም ይባላል በአጠቃላይ ዳም ነው የሚባለው ነው አሁን እያሳያችሁ ያለውት ቦታ ይሄ ሁሉ በሰው ልጅ በማሽን በእጅ ተቆፍሮ ምድረ በዳው እንደዚህ እርከን ደረጃ ወጥቶለት የተሰራ ነው እንድታዩ ፈልገው ከፍታው ይታያችኋል ማማ ላይ ያለውን አያችሁ ከዛ ጀምሮ ያለው ነው ይሄ አሁን እውነት ሰው ነው ወይ የሰራው እስከሚያስበል ድረስ ማለት ነው የምነግራችሁ ነገር እና እንደዚህ አይነት ታሪክ የሚሰሩ ጀግና የሆኑ ወንድሞች እህቶች ቤተሰቦች አሉን ስለዚህ ሁላችንም ለሰላም በቃ ለፍቅር በአንድነት ሆነን ሀገራችንን ለማበልጸግ እንጣር እኔ ሌላ የምለው ይሄንን ነው እውነት ባለንበት ቦታ ሁሉ ሰላማችንን እግዚአብሔር ያብዛውና እኛም ደግሞ እንዴት ነው መስራት የምንችለው እንዴት ነው መቀየር የምንችለው ሀገራችን ላይ በጣም ከፍተኛ የሆነ የመብራት ችግር አለ ሁሉም በመብራት ምክንያት ብዙ ነገር መስራት እየቻለ ወደ ኋላ እየቀረ ነውና እኛ ደግሞ ይሄንን ችግር እንቀርፋለን ብለን እናስባለን አሁን በኮሻ ሃይድሮ ኤሌክትሪክ ፓወር ላይ ያለው የስራ ሁኔታ ይሄን ይመስላል ሲቀጥል እንደገና ደግሞ ጎግል አድርጋችሁ ኮሻ ሃይድሮ ኤሌክትሪክ ፓወር ብትሉ እያንዳንዱን ነገር ማየት ትችላላችሁ እኔም በሚችለውና ዛሬ ሳይት ላይ እየሰራን ባለንበት ቦታ ላይ እችን ታክል ነገር ላካፍላችሁ ብዬ ነው በሚቀጥለው ደግሞ የሚገርም ነገር ላሳያችሁ ይችላል ግን ይሄ አረንጓዴው ኤሪያው ደስ አይልም አይታችሁታል እንዴት እንደሚያምር ኮኮናት ሀገራችን እውነት የሚያምርልን
ብዙ ነገር መስራት እየቻለ ለምን እንጋጫለን? ለምንስ እንጣላለን? ለምንስ ወደ ሰላማችን መመለስ አቃተን? በቃ መስራትን ብቻ ማሰብ ለምን አንችልም? ሰርተን መቀየር እንችላለንና እባካችሁ ሰላማችንን እግዚአብሔር ያብዛው። እናንተም ለሰላም፣ ለፍቅር፣ ለአንድነት ሰርቶ ለመቀየር ሀገራችንን ትልቅና ከፍታ ቦታ ላይ ለማድረስ እንድንጥር ትልቅ አስተዋጽኦ እንደምታደርጉ ተስፋ አደርጋለሁ። ዛሬ ላይ ይኸውና በዚህ ሌሊት እኛ በሌሊት ነው የወጣነውና ሳይቱን ማየት መስራት ያለብን ነገሮች ስለነበሩ ወጥተናል እንደ አቅማችን ልንሯሯጥ። አሁን ደግሞ እናንተ እቺን የማሳያችሁትን ነገር ሁሉ አይታችሁ እናንተም ባላችሁበት ቦታ በኃላፊነትና በታማኝነት ሀገራችሁ እንደምታገለግሉ ተስፋ አደርጋለሁ። እውነት ተስፋ አደርጋለሁ። ስለዚህ እባካችሁ ለሰላም እንሩጥ፣ ለሰላም ዘብ እንቁም፣ እንስራ፣ እንቀየራለን። እኔ ትልቅ ተስፋ አለኝ። እውነት ከሰራን የማንቀየርበት ምንም አይነት ምክንያት እንደሌለ ስለማቅ እባካችሁ መስራትንና መቀየርን ባህል እናድርግ። መልካምነትንና በእርግጥ ኢትዮጵያውያን መልካሞች ነን። እውነት አብረን መብላት፣ አብረን መስራት፣ አብረን መኖርን እናቅበታለን። ግን ደግሞ ስለ ሰላም አብረን ዘብ እንቁም እላለሁ። ይሄ የምናየውን ልማት ከኛ አልፎ ልጆቻችን፣ የልጅ ልጆቻችን አጣጥመው በፍቅር በሰላም እንዲኖሩ ትልቅ አስተዋጽኦ ማድረግ እንችላለን። ስለዚህ ሁላችንም እጅ ለእጅ ከተያያዝን የሚያቅተን አንዳች አለው። መልካም ጊዜ፣ መልካም ቀን ይሁንልን። ባባይ። ሰላም ሁኑልኝ። ወዳችኋለሁ። አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቻናሌን ቫይራል እንደሚወጣልኝ በእናንተ በቤተሰቦቼ ተስፋ አደርጋለሁ። አመሰግናለሁ።